ገጠር ላይ በጣም ደስ የሚለኝ ማለት ነው ማታ ማታ ጓሮ ላይ ያለው ሰላም በቃ ጸጥ ረጭ አለ። በቃ የሚሰጠኝ ደስ እሺ ጋሼ ለብሳለሁ፣ ችግር የለውም። ወይኔ አላስተረፋትም እኮ በእናትህ። አዎ ተጎዳች። ምግብ መብላት ግን አለባት። እሺ ሚጣ ምግብ መብላት አለ። ተው ልጄ እንደዛ አይደል። በምግብ ነው የሚድነው። አይ ዶክተሮች ምግብ እንዳትበላ ብለዋል። አዎ ምን ታርጋሉ? ለጊዜው ፈሳሽ ነገር ምናምን ፈሳሽ ያፈሳታል እኮ። አይ ለቁስሉ ግን እሺ የታል ብርጭቆ ይምጣት ይጠጣ ትጠጣ። ወይ ጠጣቻው መነሳት እኮ ነው። አይ ዝም ብቆይ አንድ ብርጭቆ ግጄላት ለእናንተ ብልስታችኋ። አይ እኛ መሽታ ለእኛ አያስፈልግም ለእሷ ብቻ እኮ። ቢያንስ ያመጣሁት ሙዝ አይበላም። ምን ሆነሽ ነው አንቺ እንደዚህ አቸውልሽ የጠረሽኝ? ባለፈው ኢንተርኔት ላይ ያዋራሉ ልኩሽ ልጅ የለም ዛሬ እንገናኝ ስላለኝ ብቻዬን ስለፈራው እንድታጣብቂ። ከፎቶች በላይ በአካል በጣም ነው የምታምር። አንተ ምን ወጥር የበላች የኔ ቆንጆ እንኪ። እኔ እያለሁ ነው ጓደኛዬ የምታጎሳት። ለምንሽ እንዴ ያሟል? ኧረ ያሟል እንዴ። ዛሬ ያለንበት ቦታ ጫት በጣም አለና ምርቃና ምን ይመስላል የሚለውን ነገር አብረን እናያለን። እንደምታዩት እነዚህ ዛፍ እንዳለ ጫት ናቸው። ያው ወተን እንሰብራለን ማለት እንግዲህ አሁን ልንሞክረው ነው። መረቀሽ እንዴ ዳውዲ? ጫቱ አለቀ። እባክህ ይጨመራል። ሌላ እናምጣ። እንግዲህ ያ ሰላላ መረቀነ ሌላ ጨምረናል ማለት ነው። ኧረ ይበቃል በእናትህ። ኧረ እባክህ ጫት እንጨምር እባክህ። እንግዲህ ሳንመረቅን ጫቱ አልቆብናል። ቀጣይ በደንብ እንሞክራ እንዴ ኳስ እሺ ታካሚ ጄሪ እንዴት ነሽ? እባክሽ ቁጭ ወይ። እሺ ሽንትሽን መርምረናል። እንደገና ሰገራም ተቀብለንሽ ነበር። እሱንም መርምረናል። ውጤቱ የሚያሳየው ምንድነው? ሽንትሽ ትንሽ ከለር ቀይሯል። አይሰጋም። ምንድነው? ብሉ ብላክ ሆኗል። የሆነ አልኮል ሲበዛ ዳንኪራ ምናምን እንደውም እኔ እንዳለን ግጭ ብዬ ነው ትንሽ ወደ ሎሚ ከለር አድርሷል። እና እቺ ሻቷ ምናምን ይቅር። እሺ ወደ አይነ ምድርሽ ስንመጣ አይነ ምድርሽ ላይ ያገኘነው ምንድነው? ይሸታል። ጤናማ ነው። የሁሉም ሰው ሰገራ በባህሪው እንዲሸት ይጠበቃል። ካልሸተተ ምንም ሰገራ ሆነ። ያንቺ ግን ትንሽ ቆነሳ ቁንስንት አለ። ስለዚህ ይሄ አመጋገብ ይስተካከል። ሌላው ኖርማል ነው እና መቆቆቅ ያስጨርሽ ጤናማ ነው። ለምንድነው ምርመራ ያስፈልገሽ? ይሁን ለምን መሰለህ ዶክዬ፣ ፍቅረኛ ዲያስፖራ ነው። እንኳን ዘል ከለንደን ነው የሚመጣውና ድንግል እንደሚያገባ ነው የሚያውቀው። እሱም ቤተሰቦቼ ድንግል ነሽ እንግዲህ ይኸውልሽ ድንግል ላይ ማለት ነው ከባድ እኮ። ማን ድንግል አየሽ? ማንም የለም እኮ ድንግል ላይ ማለት ነው ከባድ። እንኳን ድንግል አለች እና ምናልባት በሰርጀሪ መመለስ ከቻለ ምን መሰለሽ፣ ቅርብ ጊዜ አንድ ወንድማችን እንዲህ ብሎ ተሰብሮ መጥቶ ሆስፒታላችን ከጉልበቱ በታች ያለው በጣም ተሰብሮ እሱ ተጠግኖ ብረት ገብቶለት ምናምን መረቅ ምናምን ጠጣ። እሱም ቶሎ ትሪት አድርገው ድኖ ዳግም መራመድ ጀመረ። እንኳን ደስ አለው አይደለ? ሁለተኛ ደግሞ ትናንትና አንድ ወንድማችን ይጠርሱ ከላይም ከታችም አራት ጥርሳቱ ስምን ይጠርሳጣና መጣ። እሱንም በዝርኮኒያዲስ እንደሚለው ሳይንቲፊክ እንትን ሜተር ሶልቭ አደረግንለት። ዳግማዊ ፈገግታው ተመለሰ። ድንግልና ግን አንዴ ከሄደ ነው ዳግማዊ ድንግልና የለም። ሰርጀሪ ይሰራል ውጪ ኦኬ ቢቢኤል ምናምን አይነት ነገር ወደ ቂጥ ለሚሰራው እንደዛ ደግሞ እና ለተቸውጂው አይደል? በጥፍር ቀለም ምናምን አትሞክሪ። አይ እንደሱ አይነት አይደለም፣ ስማርት ነገር ነው። ይሄኛው ዲያስፖራ ስማርት ነው። እንደ ሌሎቹ አሸውድም። ስንት ማምጠኛ ማስተናገድበት የሰው ጊዜ ገለሉ። እዚህ ቀደም ቅድሚያ ለሴት ቅድሚያ ለሴቶች እዘዥ ጭቅና ልብስ ቅድሚያ ለሴቶች ሆነ። ወደድሽው? እንዴት ነው? አሪፍ ነው። እውነት ነው የምልህ ወንድ ልጅ እንዳለ እንዳንተ ቢሆን ምን አለበት? በጣም አሳቢ እኮ ነው። አስተዋይ ነህ። ለኔ ትጨነቅልኛለህ። ሁሌ ቅድሚያ ትሰጠኛለህ። ቅድሚያ ለሴቶች እናት እዚህ አካባቢ ሌባ ስላለ መስኮት አትክፈች። እሺ እሺ እንዳልኩሽ ቦርሳሽን ወሰደው። ቆይ እኔ አመጣልሻለሁ። ና አንተ ሌባ ና ቁም።
ጭራሽ ሁለት ስልክ ነው ያላት። እጥፍ በይ ህፃን ልጅ መስሎሽ። በጣም ነው የማመሰግነው። ኧረ ችግር የለውም። ደንግጬ ነበር። ኧረ ምንም ውለታ አያስፈልገውም። ጠንቀቅ በይ። ኧረ ጎማሽ ነፍሰዋል። ነፈሰ እንዴ? ሳቢ በቃሽ። እኔ ነኝ ደራሽ ለወገን እኔ ነኝ እሱ ነው ወዴት ሰው ያደረገኝ ያቆመኝ እኔ ነኝ ደራሽ ለወገን። ይሄ ደርስብሽ ላክ አድርጊያት ለዲናችን ቪዲዮ ላይ እንኳን እስኪያልቅ ምን አለ በክፍል ለምን ለኢሜጅ አትጠነቀቅ? ሂሳቡ አይከፈልም። ሌላ ዲስትራክት ይልለት። አንተ ምን ሆነ? ችግር አለ እንዴ? እንደነገርኩ ነው። እሷ ማለት የምፈልገው ፒዛ፣ በርገር ምናምን መኪና ምናምን እኔ ታውቃለህ የሸበጣ እንዳመት ከ10 ወር ምናምን ሆኖታል። ግን እስቲ የምለብሰውን ካልሴን ያው ባለፈው ነው የሰራሁት ብላ እንዴ የተሰፋው ይሄ ነው። አዎ እንዴ እዛ ማፈልገው ነገር የለም። እቺ ላጫ ዛሬ ገበያ ላይ ነንና እናቶች በጣም ደብሯቸዋል። ገብተን ፋታ እናደርጋቸዋለን ማለት ነው። ልንገባ ነው አሁን እንግዲህ ና ዳቦ ማሴታ ጀመነ ያሻ በወደገነ ወይና ተንቆጣናት ወት ያሽኩ አበሩስ ያረንተት እንደ ኤሚታር ሸጋተግራ በሮሮ ዳሮ ዮይ ለምሽራ አግኖት ባሻ በግራ በሮ ግርሷ ግርዞ በኬርን እየቀወጥነው ነው ገና ብላይ ግርሷ ግርዞ በኬርን በሮ ግርሷ ግርዞ በኬርን ግርሷ ግርዞ ግርዟ ግርዞ ግርዟ ግርዞ ግርዟ ግርዞ ግርዟ ግርዞ ግርዟ ግርዞ በቃ ቀውጠ ነው ይበቃናል። ደክመናል።